ወደ ናዝሬት መሄጃ ላይ ዱከም አካባቢ ደብረ ዘይት አካባቢ የነበረ ስፍራ ስም ነው። ሹምቡራ ኩሬ ይባላል። እዛ ሹምቡራ ኩሬ በመጋቢት ማርች 1529 በ1529 አሁን የምንነጋገረው ቁጥር ሁሉ እንደ አውሮፓ አቆጣጠር ነው። በዛ ጦርነት ላይ ሲደረግ ክርስቲያንና እስላም ኃይሎች ናቸው የተዋጉ። በክርስቲያኑ ጦር ሰራዊት የክርስቲያኑ ህዝብ በአጼ ልብነ ድንግል ነው የተመራው። በዚህ መጽሐፍ ነው ይሄ ዝርዝር ተጽፎ በኢማም አህመድ መጽሐፍ አረብ ፋቂ የተባለው ጻፊ እንዳስቀመጠው በዚህ ጦርነት የክርስቲያን ሰራዊት 216,000 ነበሩ። 200,000 እግረኛ 16,000 ፈረሰኛ በአንድ ላይ 216,000 የክርስቲያን ኃይል ከመላ አገሪቱ ተሰብስቦ የመጣ የኢማም አህመድን ጦር ሰራዊት ለመመከት ነው። ኢማም አህመድ ደግሞ ይዞ የተሰለፈው ጦር ሰራዊት 12,500 ነው። እነዚህም ከነዚህ 5,000 ሶማሌዎች ናቸው። ሌላ ሃርላ ነው። ይሄ ጦር ሜዳ ላይ ሲደረግ መቼም የሱን ወኔ ማንነትን ከሰው በላይ ነው መብረቃዊ ነው ተብሎ የተነገረውን ለማወቅ ያንን ጦር ሜዳ ማጥናት ነው። የክርስቲያኑ ንጉስ 216 ጦር ሰራዊቶችን በ8 ረድፍ ግንባር መስመር አሰልፎ ሲይዝ ግራኝ ደግሞ በአራት ማዕከል ነው። በአራት ረድፍ አድርጎ ቦዲጋርዱን ማለት የሱን ክብር ዘበኞቹን መላሳይ ጦር ይዞ መሃሉን እየመራ በአራት ግንባር አድርጎ ጦር ሜዳ ይዋጋሉ። በጦርነቱ እስላም ኢትዮጵያውያንና ክርስቲያን ኢትዮጵያውያን ሲዋጉ በጋራ 228 ኢማም አህመድ ሰራዊት የነበረው 12,500 ነው። ሁለቱም በዘመናዊ መሳሪያ ነው የታጠቁት። በዛ ጦር ሜዳ ጠበንጃ አልነበረም፣ መድፍ አልነበረም፣ ጎራዴ እና ጋሻ እንደዚህ ያለ ነው በአመዛኙ ነገር የነበረው። በሱ 5 ሰዓት ከፈጀ ጦርነት ላይ 100% ደመሰሰውና አገር ላይ ንጉሱ ከዛ በኋላ ስደተኛ ያደረገው ያ ጦር ሜዳ ይመለከታል። እድሜ ልኩን ያደረገው ጦርነት ላይ አሸናፊ ነበር። ስትራቴጂስት ነው እና ማንኛውም ነገር ቁርአን እየጠቀሰ ነው የሚማረው። ጸሎት ዱዓ ማድረግ አመራሩ እንደዚህ አድርጎ ነው የሚናገረው እና ከዛ ጀግና ማለት በኢትዮጵያ ታሪክ ወደር የለውም። እሱ ሰው ጠላትም ወዳጅም የሚያውቀው ነው። ሰይጣናዊ ነው፣ ሰው አይደለም ማለት ሰው ነው። የተመራው በቁርአን ሃይማኖት ነው። ያፈለገው እስላም ማድረግ ነው። ጥሩ እስላም ወኔው አገሩን ያሸነፈው ሰው ነው። ሁሉን ይሄንን ያህል ዘመቻ ያደረገ ኃይል አልነበረም። የዛሬ እርስ በርሳችን እንኳን የምንጋጭ 4 አካባቢ መንግስታት ሆነናል። የጋራ ታሪክ ያለን እስልምና የጋራ ነው፣ ክርስትና የጋራ ነው። ሶማሌ ሪፐብሊክ፣ ጅቡቲ ሪፐብሊክ፣ ኤርትራ ሪፐብሊክ፣ ኢትዮጵያ ሪፐብሊክ እነዚህን እኮ አንድ አድርጎ ነው የገዛ። ምኒልክ አንድ አላደረጉም። እነዚህን ዮሐንስ ማንም የክርስቲያን መንግስትና መሪ አላደረገው። ኢማም አህመድ ብቻ ነው ያደረገው።